እነዚህ ሰዎች እየተናከሱብን ነው። እንደ ላይታችን ላይ ወገን እየተናከሱብን ነው። እየተናከሱብን ነው እንዴ ጋይስ? Let's go. ሴትዮ ምን እየተደራረጋችሁብን ነው? ላይታችን ነው። ኧረ እግዚአብሔር ምን ሙክታር እዚህ ራሱን ቅቤው ነኝ እያለ ነው። እያሟሸራችሁ ነው እንዴ? እኛ ስሚኝ፣ አህለታ ምን ስትይ ሰማሁሽ? ምን አልኩኝ? ነከሳት ከንፈሯን ይጫማለን። ይናከሱብን። እንዴት አይናከሱብን? እነሱማ ታጅበው ነው እኮ። ደግሞ የነሱ ለየት ያለ እኮ ነው። ይለያል እኮ ወገን። ጭራሽ ታጅበው አስባችሁታል? አንድ ቤት ተቀምጠው ታጅበው። አንተ ቦይቼ በስ ዲፕርማስ ምን ናችሁ ነው? ሄዱ። ይሄው ቦድጋርዷ የሙላከው ውዶቼ፣ እሷማ ሄዳለች። እዛ እየተላፋች ነው። ምን እያረጉ ነው? እሬ ይቻላል እንዴ? እንዴት አይቻልም? እንዴት አይቻልም ውዶቼ? ይቻላል እንጂ ሌሽ ማለሽ። ኧረ እባካችሁን ለሞራላችን እንኳን አስቡ እናንተ ባለጌዎች፣ ጥፍራሞች ነው። ኧረ ቀስ ትላለች አንዷ። ሄደች ልትጨርሱ የቀረውን ኧረ እንቅልፋችንን እንተኛበት። እኔ ነኝና ሴትዮ ፍትህ ለመዳም ቅመሞች ይላሉ። እነሱማ ዘጋ እኮ ደስ ነው የሚላቸው። ጋርዱ እያፋጫ ነው እና እኛም ዋለለን እኮ ነጅ። አይዞን አይዞን እኔ ማሮቼ፣ እኛም ቀን ይመጣል። አይዞን ሜሮን ወለየዋ ማንም ትሁን ምንም ትሁን እንግዲህ እሷ መሰሏን አግኝታለች። ይኸው ሀገሯ ላይ እንግዲህ ቁጭ ብላ የሰውን እንከን አትፈልጉ። በጣም ድጋሚ ትክክል አይደለም። ጥያቄ ቆፍጠን በል። የኔ ባል አይደለ እንዴ? ቆፍጠን በል። የኔ ቆንጆ የትዳር ጥያቄን ተቀበሉኝ። አገኛለሽ እዚህ ሁሉ በነገር ላይ አንድ ነገር ልንገርህ፣ እንደዚህ እንደሆነ ማለት ነው። ወንድ ልጅ ምንም ያክል ተቦጠጠ፣ ምንም ያክል ጢባራም ሆነ፣ ምንም ያክል ዘለለ፣ ሴት ልጅ ትጥቁን ሱሪን ታስፈተዋለች። እንደዚህ ሳይሆን የጉልበቴን ብሎ የሚያስፈታሽ ያረገ ይቆስል እየመጣው አጠያየቅህን አስተካከል። በቃ እኔ ተንበርከኪ፣ ቀሚስ ልበሺ፣ እዚህ ጋር ምንም ያልሰራ ጊፍተር እዚህ ጋር ስሙን ጻፊ ብለህ ጻፍኩልህ አይደለ? እኔ እንደዛ ተቀጣሁ።
በስነ ስርዓት ጠይቀኝ። አሁን ድጋሚ ጠይቀኝ። የመጨረሻ ድምፅ አይሰማም። ሚኒት ቅርታ የኔ ቆንጆ የኔ ንግስት፣ በዚህ ሁሉ ሰው ፊት ነው የምጠይቀሽ። የወደፊቷ የትዳር አጋር ሆነሽ ጥያቄን ትቀበኛለሽ? ታገቢኛለሽ? እንዴ በቃ አልችልም። አጠያየቅ ስለማልችል መቀበል ስለማልችል ወርቀሃል። አልቀበልም። ብነሳሽ መነሳት ትችላለህ። በክብር በስነ ስርዓት ታዋራታለህ። ግን አንቺም አሁን ለድጋሚ እንዲህ ይቅርታውን ጠይቂ። አይን በዘፈን ረፊ እዛ ጋር ተአምር ታሪክ እየተሰራ እዚህ ጋር እየመጣችሁ ደግሞ ሙድ እንድትይዙ አልፈልግም። እሺ ይቅርታ ጠይቃለሁ። መጀመሪያ አገሬ ጋር ተዋወቁ። እሺ አስገቢያት። የዛሬት ማርያምን ሀገሬ ትባላለች። በጣም ፌመስ ነች። ላይክ በጣም ብዙ ሰው ፕሮፋይል አድርጎ የሚዞረው እና በጣም ፌመስ ነች። ስለሷ ማወቅ ከፈለግ ከአንዳንድ ልጆች ከዚህ ገሩ እኔ የሳኩትኝ አስገቢያት ስላልከኝ ነው እንጂ ሀገሬ ትባላለች። የቷ አትቀልጂ። ወይኔ ግምጃዬ፣ የኔ አንፍር፣ የኔ ተጫዋች፣ እንደዚህ ተጫዋች ነች። አገሬ ነች እውነት። እስቲ ዞር በይ ደግሞ። ባልየው የቱ ነው? አገሬን ተዋወቅኩ። ባልየውንም አሳየኝ። የምር እንደ ምን ችግር አለው? ላሳየህ እስቲ ባልየው ማርያም። ቆይ ላሳየህ። ቆጣችኝ ነው። አታሳየኝ፣ አልፈልግም። የምር በጣም ነው የምታምሩት። ቲክቶክ ላይ አያችኋለሁ። የምሬ ነው። አንዳንዴ ቀልዱ ቀልድ ነው። ቁም ነገሩ ደግሞ ከትላልቅ ሰው የሆነ ነገር መማር፣ አንዳንዴ ማዳመጥም እንኳን ከትላልቅ ሰው አይደለም ከትናንሽም ልጆች ቁም ነገር ይሰማ አይደለ? እና በጣም ነው የምታምሩት። በጣም ታምራላችሁ። እና አንዳንዴ አይን ውስጥ የሆነ ህዝብ ፊት የወጣ ነገር አይን ውስጥ ይገባል፣ እንደ እንትን ማለት ነው። ገባሽ? እና እውነት የምትፋቀሩ የምትዋደዱ ከሆነ ውለዱ። ልጅ በጣም አሪፍ ነገር ነው እና ምክንያቱም ማስታወሻችሁ ነው። እና በቃ ዝም ብለሽ በሸሎ ጋር አድርጊው። እሺ እኔ ገና እኮ እኔ አላደኩም እና ተዳድገን ነው የምንጋባው። እሺ ማለት እንደውም እሱ አላደገም። አንቺ ዝም ብለሽ በ6 ዓመት አበልጭው። የምር እንደውም አንቺ ታላቁ ነው የምመሽኝ ነው 29 28 አንቺ እሱ ቢያንስ 21 22። አይ ከድሮ ሚስት እንኳን አልበልጥም ማሪ። ኧረ እኔ ሚስት ይዤ አላውቅም። ኧረ ማርያም እኔ ሚስት ይዤ አላውቅም። የእኔ እናት እኔ ሚዲያ ላይ ያወጣሁት ፍቅረኛ አለኝ እኔ የለኝም። ብቻ እንደዛ ነው። እኔ 29 ከሞላኝ እኮ እስጢፎ በቃ ይበቃሻል። ልቀቂልን። ስንት ዓመትሽ ነው? ስሚኝ ወይኔ ጂሚ አንድ ነገር ልንገርሽ። ጂሚ ስንት ዓመትሽ ነው? እኔ ውሸታም ስላላደለሁኝ አልናገርም ሚዲያ ላይ። አይ ምን ችግር